በሰሜን አሜሪካ ምድር እየተካሄደ ባለው ታላቁ የ2026 የዓለም ዋንጫ ጀርመንና ስዊድን አስደንጋጭ የጎል ናዳ ሲያወርዱ፣ በሌላ በኩል ደግሞ በትልልቆቹ የአውሮፓ ክለቦች መካከል ያልተጠበቁ የዝውውር ስምምነቶች በይፋ ተደርገዋል። እስከ ቪዲዮ መጨረሻ ድረስ አብራችሁን በመቆየት አዳዲስ መረጃዎችን አንድ በአንድ እንቃኛለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ላይክ በማድረግ አብረን እንለፍ። የዓለም ዋንጫው አስገራሚ ጨዋታዎችና የጎል ናዳ። በቅድሚያ ወደ ዓለም ዋንጫው ጨዋታዎች ስንሻገር ትናንት ምሽትና ዛሬ አስገራሚ ውጤቶች ተመዝግበዋል። የጀርመን አስደናቂ ድል 7-1። ማሽኑ ጀርመን በምድብ ባደረጋቸው ጨዋታዎች ኩራታው ላይ እጅግ አስደንጋጭ የ7-1 ድል በመቀናጀት የዓለም ዋንጫን ኃያልነት አሳይታለች። ዴኒስ ኡንዳብ፣ ሙሲያላ እና ካይ ሃቨርትዝ ድንቅ ጎሎችን አስቆጥረዋል። ስዊድን ቱኒዚያን አደቀቀች 4-1 በሆነ ውጤት። ትናንት በተደረገው ሌላኛው ጨዋታ ስዊድን በያሲን አያሪ እና በቪክቶር ጂዩኬሬስ አስደናቂ ጥምረት ቱኒዚያን 4-1 በሆነ ሰፊ ውጤት አሸንፋለች። ሌላው ደግሞ ጃፓን እና ኔዘርላንድ በዳላስ በተደረገው እጅግ አስደሳች ጨዋታዎች ጃፓን በ88ኛው ሰከንድ ባስቆጠረችው የማስረከቢያ ጎል ከኔዘርላንድ ጋር 2-2 በሆነ አቻ ውጤት ተለያይታለች። በመቀጠልም የብራዚል እና ሞሮኮ ምድብ ወቅታዊ ሁኔታን እናያለን፣ ወይም የግሩፕ ሲን። ከትላንት በስቲያ ብራዚል እና ሞሮኮ 1-1 በሆነ አቻ ውጤት መለያየታቸውን ተከትሎ በምድብ ሲ ላይ ያለው ፉክክር እጅግ ጠንክሯል። በአሁኑ ሰዓትም ሄይቲን 1-0 ያሸነፈችው ስኮትላንድ ምድቡን በ3 ነጥብ እየመራች ሲሆን ብራዚል እና ሞሮኮ ግን ወደ ቀጣዩ ዙር ለማለፍ በቀጣይ ጨዋታዎቻቸው ላይ የግድ ማሸነፍ ይኖርባቸዋል። የስፔን ብሔራዊ ቡድን የጉዳት ዜና። ሌላው የዓለም ዋንጫ ትኩስ መረጃ ከዋና ዋናዎቹ ተፎካካሪዎች አንዷ የሆነችው ስፔን ዛሬ ከኬፕ ቫርዴ ጋር የምታደርገው ጨዋታ በጉጉት ይጠበቃል። ይሁን እንጂ የቡድኑ ኮከብ ተጫዋች ላሚን ያማል እና ኒኮ ዊሊያምስ የጡንቻ ጉዳት ስላለባቸው ዛሬ በቋሚነት እንደማይሰለፉ ተረጋግጧል። አሁን ደግሞ የዝውውር ዜናዎችን እናያለን። እንግሊዝ ፕሪሚየር ሊግ የዝውውር መስኮቶች በይፋ ተከፍቷል። ታዋቂው ጋዜጠኛ ፋብሪዮዝ ሮማኖ እንዳረጋገጠው ማርክ ኩኩሬላ ወደ ሪል ማድሪድ ስፔናዊውን የግራ ተከላካይ ማርክ ኩኩሬላን ከቼልሲ በ60 ሚሊዮን ዩሮ ለመቅጠም ሙሉ ስምምነት ላይ ደርሷል። ተጫዋቹ የጆዜ ሞሪኒዮ ልዩ ምርጫ መሆኑ ተገልጿል። ማንቸስተር ሲቲ እና ኤሊዮት አንደርሰን። ማንቸስተር ሲቲ ኖቲንግሃም ፎረስት ለሚጫወተው ኤሊዮት አንደርሰን እስከ 106 ሚሊዮን ፓውንድ የሚደርስ ታላቅ የዝውውር ጥያቄ ማቅረቡ ተሰምቷል። የዛሬው ታሪካዊ ቀን የአንደርዳጎች የማይገመቱ ሀገራት የድል ቀን ሆኖ ውሏል። ሀያላኖቹ ስፔን፣ ቤልጂየም እና ኡራጋይ በአንድ ቀን በሚያስደነግጥ ሁኔታ ነጥብ ጥለዋል። ዛሬ በሰሜን አሜሪካ ምድር የተመዘገቡት እጅግ አስገራሚ ውጤቶች፣ የታዩትን አስደናቂ ግቦችና ዛሬ ማታ የሚጠበቁትን ሜጋ ጨዋታዎች ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጥታ ወደ ዝርዝር ዜናዎች እንለፍ። ኬፕ ቫርዴ ዓለምን አስደነገጠች። ስፔን 0 ኬፕ ቫርዴ 0። በዛሬው ዕለት እጅግ አስደንጋጭ የተባለ ውጤት የተመዘገበው በአትላንታ ስቴዲየም በተደረገው ጨዋታ ነው። የዓለም ሻምፒዮን ስፔን ለመጀመሪያ ጊዜ ለዓለም ዋንጫ የበቃችውን የአፍሪካ ሀገር ኬፕ ቬርዴን ማሸነፍ አቅቷት 0-0 በሆነ ውጤት አቻ ውጤት ተለያይታለች።
የኬፕ ቨርዴ ተከላካዮችና ግብ ጠባቂዎች የሰሩት ታሪካዊ አጥር የስፔንን ኮከቦች ሙሉ በሙሉ አሸምድዶ ወደ ውድ ነጥብ አስገኝቶላቸዋል። በመቀጠልም ግብጽ ቤልጂየምን አስቆመች። ቤልጂየም 1 ግብጽ 1። በሲያትል ስቴዲየም በተደረገው የፈረሰኞቹ ምድብ ግሩፕ ጂ ፍልሚያ ግብጽ ድንቅ ብቃት አሳይታለች። ጨዋታው 1-1 ተጠናቋል። ግብጽ በኢማም አሹር አስደናቂ ግብ መሪነቱን ብትይዝም በሁለተኛው አጋማሽ ቤልጂየም የሞች ሮሜሉ ሉካኩን ካስገቡ በኋላ ባገኙት ተጽዕኖ በሙሐመድ ሃኒ የባዶ ጎል ሳቢያ አቻ ለመሆን ተገደዋል። ይሁንና ግብጽ ያሳየችው ጨዋታ ለአፍሪካውያን ትልቅ ኩራት ሆኗል። ወደ ሶስተኛው ጨዋታ ደግሞ ስንሄድ ሳውዲ አረቢያ ኡራጋይን ፈተነች። ሳውዲ አረቢያ 1 ኡራጋይ 1። ሌላው የአቻ ውጤት የተመዘገበው በማያሚ ስታዲየም በሳውዲና በኡራጋይ ጨዋታ ነው። የሳውዲው አብዱሊላህ አልአምሪ በመጀመሪያው አጋማሽ ገባደጃ ላይ ባስቆጠራት ግብ ሳውዲዎችን መሪ ቢያደርግም በ80ኛው ደቂቃ ላይ ማክሲ አራውሆ ለኡራጋይ አቻ ማድረጊያ ግብ አስቆጥሯል። በጨዋታውም ላይ የሳውዲው ግብ ጠባቂ መሐመድ አልኦወይስ ድንቅ ኳሶችን በማዳን የጨዋታው ኮከብ መሆን ችሏል። አራተኛ የኢራንና ኒውዚላንድ አስደናቂ ፍልሚያ። ኢራን 2 ኒውዚላንድ 2። የዕለቱ የመጨረሻ ጨዋታ በሎስ አንጀለስ ስቴዲየም በኢራንና ኒውዚላንድ መካከል የተደረገው እውነተኛ የግብ ማዕበል ነበር። ጨዋታው 2-2 በሆነ እጅግ ማራኪ ውጤት ተጠናቋል። ለኒውዚላንድ ኤልጄ ረዛያን እና መሐመድ ሙሄቢ ግቦቹን አስቆጥረው ጨዋታው ነጥብ በማጋራት ተጠናቋል። የዕለቱ ጨዋታዎች ውጤት ማጠቃለያ። ምድብ ኤች ጨዋታ ስፔን ከኬፕ ቨርዴ ውጤት 0-0 አትላንታ ስታዲየም። ሁለተኛው ምድብ ጂ ጨዋታ የተካሄደው ቤልጂየም ከግብጽ ጋር 1-1 በሆነ አቻ ውጤት ሲለያዩ ሲያትል ስቴዲየም። ምድብ ኤች ሳዑዲ አረቢያ ከኡራጋይ ጋር 1-1 ማያሚ ስታዲየም። ምድብ ጂ ኢራን ከኒውዚላንድ ጋር 2-2 ሎስ አንጀለስ ስቴዲየም። ዛሬ ማታ የዓለም ዋንጫው በሌላ ታላቅ ጨዋታ ይቀጥላል። በጉጉት የሚጠበቀው የፈረንሳይና ሴኔጋል ጨዋታ በኒውዮርክ ስቴዲየም ምሽት 4 ሰዓት ላይ ይደረጋል። የአፍሪካው አንበሳ ሴኔጋል የዓለምን ኃያል ፈረንሳይ ትገጥማለች። ይህ ጨዋታ እጅግ ተጠባቂ ነው። የዛሬው ታሪካዊ ምሽት ንጉሶቹ የነገሱበት ምሽት ሆኖ አልፏል። የወቅቱ ሻምፒዮን አርጀንቲናና ፈረንሳይ በታላላቅ ኮከቦቻቸው መሪነት ወደ ውድድሩ በይፋ ገብተዋል። ሊዮኔል ሜሲ በዓለም ዋንጫ ታሪኩ የመጀመሪያውን ሃትሪክ ሲያስቆጥር፣ በሌላ በኩል ሙባፔ ሴኔጋልን ያነጠረበት ድንቅ ጨዋታ አሳልፈናል። ዛሬ በሰሜን አሜሪካ ምድር የተመዘገቡት ሙሉ እውነተኛ ውጤቶችና ዛሬ ማታ ክርስቲያኖ ሮናልዶ የሚያደርገው ታላቅ ጨዋታ ይዘንላችሁ ቀርበናል። አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በቀጥታ ወደ ዝርዝር መረጃዎች እንለፍ። የመጀመሪያው የሊዮኔል ሜሲ ታሪካዊ ምሽት አርጀንቲና 3 አልጄሪያ 0። በካንሳስ ሲቲ በተደረገው የምድብ ጂ ጨዋታ የወቅቱ የዓለም ሻምፒዮን አርጀንቲና የአፍሪካውን ፈተና አልጄሪያን 3-0 በሆነ ሰፊ ውጤት አሸንፋለች። የጨዋታው ልዩ ታሪክ ግን ማኤስትሮ ሊዮኔል ሜሲ በዓለም ዋንጫ ታሪኩ የመጀመሪያ ሃትሪክ ወይም 3 ግቦች ማስቆጠሩ ነው። ሜሲ በ38 ዓመቱ ያሳየው አስደናቂ ብቃት አርጀንቲናን ዋንጫውን ለማስጠበቅ ያላትን ዝግጁነት ለዓለም ያሳየችበት ሆኗል። ፈረንሳይ ሴኔጋልን በኤምባፔ ግቦች አሸንፋለች። ፈረንሳይ 3 ሴኔጋል 1። በኒውዮርክ ስቴዲየም በተደረገው ሌላኛው እጅግ ተጠባቂ ጨዋታ ፈረንሳይ የአፍሪካን አንበሳ ሴኔጋልን 3-1 በሆነ ውጤት አሸንፋለች። ለፈረንሳይ አዲሱ የሪያል ማድሪድ ኮከብ ኪሊያን ምባፔ 2 ድንቅ ግቦችን ሲያስቆጥር ብራድሊ ባርኮላ ደግሞ 1 ግብ አክሏል። ለሴኔጋል ብቸኛውን ማስተካከያ ግብ ያስቆጠረው የፒኤስጂ ወጣት ኢብራሂም ምባፔ ቢሆንም አገሩን ከሽንፈት አላዳናትም።
ወደ ሶስተኛው ዜና ደግሞ ስናመራ የኖርዌይ የግብ ናዳ በኢራቅ ላይ ኖርዌይ 4 ኢራቅ 1። በቦስተን ስቴዲየም በተደረገው የምድብ አይ ጨዋታ ኖርዌይ ሲዋን ኢራቅ 4-1 በሆነ ሰፊ ውጤት አሸምድዳለች። ኖርዌይ በጨዋታ ሙሉ ብልጫ የነበራት ሲሆን ይህ ውጤት በምድቡ ከፈረንሳይ ጋር ከፍተኛ ፉክክር እንደምታደርግ ማሳያ ሆኗል። ወደ አራተኛው ደግሞ ስንሄድ ኦስትሪያ በሜዳዋ ዮርዳኖስን አሸነፈች። ኦስትሪያ 2 ዮርዳኖስ 1። በሳን ፍራንሲስኮ በተደረገው ጨዋታ ኦስትሪያ ዮርዳኖስን 2-1 በሆነ ጠባብ ውጤት አሸንፋለች። ለዮርዳኖስ አሊ ኦልዋን ታሪካዊ ግብ ቢያስቆጠርም በኦስትሪያው ሮማኖ ሺማድ ግብና በያዛን አልአረብ የባዶ ጎል ምክንያት ኦስትሪያ የ3 ነጥብ ባለቤት ሆናለች። ዛሬ ወደሚደረጉ ጨዋታዎች ስናቀና ዛሬ የዓለም ዋንጫው በቢሊዮኖች በሚጠብቁት ታላላቅ ጨዋታዎች ይቀጥላል። ፖርቱጋል ከዲአር ኮንጎ ጋር። ክርስቲያኖ ሮናልዶ በዓለም ዋንጫ ታሪኩ የመጨረሻውን ውድድር ዛሬ ማታ በሂውስተን ስታዲየም በአፍሪካዋ ኮንጎ ላይ ይጀምራል። ይህ ጨዋታ እጅግ ታሪካዊ ነው። ሌላኛው ደግሞ እንግሊዝ ከክሮኤሺያ ጋር። ሌላው የሊጋዎች ፍልሚያ የሚሆነው እንግሊዝና ክሮኤሺያ በዳላስ ስታዲየም እጅግ ከባድ ፍልሚያ ያደርጋሉ። የዛሬው የዓለም ዋንጫ ትኩስ መረጃዎቻችን እነዚህን ይመስሉ ነበር። ለመሆኑ ሊዮኔል ሜሲ በዛሬው ዕለት ያሳየው የሃትሪክ ብቃት አርጀንቲናን በድጋሚ ዋንጫ እንድታነሳ ያደርጋታል ወይስ ዛሬ ማታ ክርስቲያኖ ሮናልዶና ፖርቱጋል በኮንጎ ላይ ምን አይነት ውጤት ያስመዘግቡ ይሆን? ያላችሁን ግምት አሁኑኑ በኮሜንት ማስቀመጫው ላይ ያስፈሩልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። በየቀኑ ትኩስ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉ። ትናንት ምሽት በሰሜን አሜሪካ ምድር እውነተኛ የኳስ ድራማ ተከናውኗል። ክርስቲያኖ ሮናልዶ በስድስተኛው የዓለም ዋንጫ ፖርቱጋልን ይዞ ሲወጣ የአፍሪካዋ ነብር ዲአር ኮንጎ በሚያስደነግጥ ብቃት ፈትና ታምሽታለች። በሌላ በኩል በዳላስ ስታዲየም የእንግሊዝና ክሮኤሺያ ጨዋታ እስከ መጨረሻው ሰከንድ ድረስ ልብ ሰቅዞ ሰንብቷል። ዛሬ የሁለቱም ታላላቅ ጨዋታዎች ሙሉ ሁለተኛ ውጤቶችና የተመዘገቡ ታሪካዊ ሪከርዶች በሰፊ ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። በቀጥታ ወደ ዝርዝር ዜናዎች እንለፍ። የሮናልዶ ሪከርድ እና የዲአር ኮንጎ ተአምር። በሂውስተን ስቴዲየም በተደረገው እጅግ አስደናቂ ጨዋታ ፖርቱጋል ከአፍሪካው ኃያል ዲአር ኮንጎ ጋር 2-2 በሆነ እኩል ውጤት ተለያይታለች። በውድድሩ ላይም ታሪካዊ አሻራ ያሳረፈው ክርስቲያኖ ሮናልዶ በ82ኛው ደቂቃ ላይ ያገኘውን የፍጹም ቅጣት ምት ወይም ፔናልቲ በግሩም ሁኔታ ወደ ግብነት በመቀየር ፖርቱጋልን ከሽንፈት አድኗታል። በዚህም ግቡ ሮናልዶ በ6 የተለያዩ የዓለም ዋንጫዎች ላይ ግብ ያስቆጠረ በምድር ላይ የመጀመሪያው ብቸኛው ተጫዋች በመሆን አዲስ ታሪክ ጽፏል። ይሁንና የኮንጎ አጥቂ ዮአን ዊሳ ያሳየው አስደናቂ ብቃትና የኮንጎ ተከላካዮች የሰሩት ድንቅ ታክቲክ ፖርቱጋልን ሙሉ 3 ነጥብ እንዳታገኝ ከልክሏታል። ኮንጎ ከአውሮፓው ኃያል ያገኘችው 1 ነጥብ ለአፍሪካ ትልቅ ኩራት ሆኗል። ወደ ተከታዩ ዜናችን ስናመራ እንግሊዝ ክሮኤሺያን በቤሊንግሃም ግብ አሸነፈች። በዳላስ ስቴዲየም በተደረገው እጅግ ተጠባቂ የሊጋዎች ፍልሚያ እንግሊዝ ክሮኤሺያን 1-0 በሆነ ጠባብ ውጤት ማሸነፍ ችላለች። የእንግሊዝን ብቸኛ የማሸነፊያ ግብ በሁለተኛው አጋማሽ ላይ ያስቆጠረው ጁድ ቤሊንግሃም ነው። አንጋፋው ሉካ ሞድሪች እና ክሮኤሺያ የአማካኝ ክፍሉን ለመቆጣጠር ከፍተኛ ጥረት ቢያደርጉም የእንግሊዝ ወጣቶች ባሳዩት ፈጣን እንቅስቃሴ የ3 ነጥብ ባለቤት መሆን ችለዋል። በዚህም ውጤት እንግሊዝ ምድብ ጂን በበላይነት ለመምራት ትልቅ ምርታን አሳይቷል። አሁን የምናየው ዛሬ ማታ የሚጠበቁ ታላላቅ ጨዋታዎችን ነው። የዓለም ዋንጫው ዛሬም በከፍተኛ ፍልሚያዎች ይቀጥላል። ጀርመን ከስዊድን ጋር። የመጀመሪያ ጨዋታዋን 7-1 ያሸነፈችው ጀርመን ቱኒዚያን 5-1 በረታችው ስዊድን ጋር የምታደርገው ጨዋታ የዕለቱ ትልቁ ፍልሚያ ነው። ብራዚል ከአውስትራሊያ ጋር። በመጀመሪያ ጨዋታዋ በሞሮኮ አቻ የተለየችው ብራዚል ዛሬ አውስትራሊያን አሸንፋ 3 ነጥብ ለመያዝ ትፋለማለች። የተከበራችሁ የቻናላችን ቤተሰቦች የትላንት ምሽት አስገራሚ መረጃዎች ይህንን ይመስሉ ነበር። ለመሆኑ ክርስቲያኖ ሮናልዶ ትላንት ያስመዘገበው አዲስ ታሪካዊ ሪከርድ ፖርቱጋልን ዘንድሮ ዋንጫ እንድታነሳ ያደርጋታል?
ያላችሁን ግምት አሁኑኑ በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። በየቀኑ የሚመጡ ትኩስ የዓለም ዋንጫ መረጃዎችን በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ አድርጉ። እንዲሁም አጫጭር መረጃዎችን ለማግኘት ፕሮፋይላችን ላይ ያለውን ሊንክ ተጭናችሁ የቲክቶክ ቤተሰባችን መሆን ትችላላችሁ። ስለተከታተላችሁን እናመሰግናለን። ደህና ሰንብቱ።